ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ብዝት ይበልልኝ። ደህና እንደሆናችሁ ተስፋ አደርጋለሁኝ። እኔ በጣም ጠፍቻለሁኝ። ያው እንደምታውቁት ዩቲዩብ በጣም እያስቸገረ ስለሆነ ነው የጠፋሁት። ምክንያቱም ከቲክቶክ ሰፈርም ከየትም እያመጣሁኝ እንደዚህ ስለጥፍ የሪውዝድ እና ኮፒራይት እየላከብኝ ስለተቸገርኩ ነው የጠፋው እና ምን ይዤላቸው ልቅረብ፣ ምን ይዤ ልምጣ እያልኩ በጣም ጥያቄ ሆኖብኝ ነው በዛው የጠፋሁት እና ዛሬ ምን ላሳያችሁ ነው። በባለፈው ወንድሜን እንዳመጣሁት ታውቃላችሁ ወደዚህ ሀገር። እግዚአብሔር ይመስገን በሰላም ወንድሜ እንደመጣ በአጭር ቪዲዮ በሾርት ቪዲዮ ፖስት አድርጌላችሁ ነበር። ያያችሁ አይታችኋል። እና እግዚአብሔር ይመስገን በሰላም መጥቶልኛል። እዚህ ጋር የምታዩት ምስር በድንች የሰራሁለት ወጥ ነው። እዚህ ጋር ደግሞ በጣም ቆንጆ የሆነ ከፊኖ ዱቄት የተሰራ እንጀራ እኔ ሁሌም በየሳምንቱ እጋግራለሁ። በተለይ አሁን ወንድሜ ከመጣልኝ በኋላ በቃ በእሱ አማካኝችን የራሴ እንጀራ፣ ወጥ፣ ዳቦ እንዳሸኝ እየበላሁ እገኛለሁ እና በጣም የሚያምር በጣም ለስላሳ እንደምታዩት እንደዚህ ወዝ ያለው እንጀራ ነው እዚህ ቤት መጋግረው። እንደምታውቁት ደግሞ በምጣድ አይደለም በመጥበሻ ነው መጋግረው እና ለወንድሜ እዛ በጣም ኃይለኛ ስራ ነው እየሰራ ያለው። በሸሪካ በኩል በካምፓኒ ነው ያመጣሁት እና አሰሪዎቼ ናቸው ነገሮችን አመቻችተውልኝ ክፍያ በእኔ ሆኖ እየመጣልኝ ማለት ነው። እና እንጀራው በጣም ነው የሚያምረው። በነገራችን ላይ የምትፈልጉ ከሆነ አሰራሩን አሳያችኋለሁ። እዚህ ጋር ደግሞ አምባሻ ገግሬለት ነው። የሀገራችን የአምባሻ ትዝታ አለበት እና ብዙ ጊዜ ኖርማል የሀገራችንን ወፍራሙን ዳቦ ጋግራለሁ እና ስጋግር ምንድነው ነጭ ነው የጋገርሽው ይለኛል። ከዛ እኔ ነጭ ዳቦ ይሄ የሀገራችን ዳቦም ጋግሬ ነበረ። እሱን ወደኋላ አደረግኩና እዚህ ጋር ይሄንን የመሰለ ቆንጆ የሀገራችን አምባሻ በዛ አስመስዬ በአራት እየቆረጥኩኝ ጋግሬለታለሁ። እንዴት እንደሚያምር እንዴት እንደሚጣፍጥ ልነግራችሁ አልችልም። እውነት አሰራሩን ከፈለጋችሁ እንጀራውንም ሆነ ዳቦውን ሰርቼ አሳያችኋለሁ። በኮሜንት አሳውቁኝ። በጣም ነው የሚጣፍጠው የሀገራችን ዳቦ እና የዚህ ሀገር ዳቦ አብዛኛውን አይጣፍጠኝም ነበረ። የዚህ ሀገር ዳቦ አብዛኛውን ወተት ምናምን ስለሚገባበት ጣዕሙ ይለወጣል። ልክ እንደ ሀገራችን አይናፍቅም። እና በወንድሜ አማህንቼ ይሄን የመሰለ ዳቦ እየጋገርኩ እበላለሁ እላችኋለሁ። ወንድሜም እዚህ ቅርብ ሆኖ ታድሏል። ስንቶች በበረሃ እየተንከራተቱ በስደት በግመል ጥበቃ እና እግዚአብሔር ይመስገን ወንድሜ እኔ ካለሁበት ቅርብ ነው ያለውና ይሄን የመሰለ አምባሻን እየጋገርኩ እንጀራ ወጥ እየሰራሁ በየሳምንቱ እልክለታለሁ ማለት ነው። ያምራላ። አዩትማ እንዴት እንደሚያሳሳ ይሄን ይመስላል። እና አሰራሩን ከፈለጋችሁ በኮሜንት ላይ አስፍሩልኝ። ሁሉንም አሰራር ሙሉ በሙሉ አሳያችኋለሁ። የዳቦውና የእንጀራውን ስፌትም አለኝ። አያችሁታ ወጉም አልቀረብኝ እና ደህና ናችሁ? ግን ተጠፋፋን አላችሁልኝ። እንግዲህ አንዳንድ ጊዜ ብቅ እላለሁ እንደዚህ እየጠፋሁም ቢሆን እና ወንድሜ አመጣሁት ያልኳችሁ ታናሽ ወንድሜ እዚህ ጋር ነው የሚሰራው። ጋይስ እዩት የሚሰራውን ብረት ነው ካምፓኒው የሚሰራው። ከዛ ውስጥ ቡለን ማጥበቅና አብዛኛውን ደግሞ ማጽዳት እንደዚህ የዛገውን ማለት ነው። እንደዚህ እዚህ ጋር ማሽን ላይ አስገብተውት ነው የሚያጸዱት። እና ቡለን ማጥበቅ ማሰር የፖል መሰለኝ ባልሳሳት ፖል ነው። እና እዚህ ጋር ከላይ የምታዩት የስደተኞች ጀልባ የምታዩት አብዛኛውን ጊዜ በተለይ በዚህ በስደቱ ዓለም ያላችሁ እህቶቻችን ወንድሞቻችን ሁላችሁም የወንድሞቻችሁ በዚህ ባህር ከሚመጡባችሁ ምክንያቱም በባህር ራሱ ቢመጡ እኮ በነገራችን ላይ የምታወጡት ወጪ በጣም ብዙ ወጪ ነው የምታወጡት። እዛ ለመቀበል ስትሉ በባህር ስትቀበሉ የሚወጣው ብዙ ወጪ አለ። የሚከፈለው ክፍያ ተከፍሎ ነው የምትቀበሏቸው። ያንን እዛ የምትከፍሉትን
እዚህ ላይ በዚህ በቀጥታ በተለይ እናንተ የምትሰሩባቸው አረቦች ጥሩ ከሆኑ እነሱ ስፖንሰር ሆነውላችሁ ማምጣት ትችላላችሁ። እና እኔ ሰዎቼ ስፖንሰር ሆነውልኝ ነው ያመጣሁት ወንድሜ፣ በራሴ ወጪ በራሴ ገንዘብ ሰዎቼ ያገዙኝ ቪዛ ይሄ ስፖንሰር መሆን ብቻ ተሽራ ለማውጣት ብቻ ነው እኔ ሰዎች ስፖንሰር የሆኑን ብቻ ነው እንጂ ሌላውን ወጪ ሙሉ በሙሉ ከራሴ ነው። እንደውም ብዙ አላወጣሁም፣ ሌሎች እንዳወጡት ብዙ አላወጣሁም። ደላላ ምናምን እንደሚበላው አይደለም። በራሴ ስለሆነ የኢትዮጵያ ኤጀንሲ እና የሳውዲ ኤጀንሲ ክፍያ ብቻ ነው የከፈልኩ ማለት እችላለሁ። እንዲሁም ደግሞ እዚህ ላይ ሰዎቼ ተሽራ ሲያወጡልኝ ቪዛውን ሲያወጡልኝ እዚህ ላይ ሰዎች ጋር ራሴውን ክፍያውንም የከፈልኩት እዚህ ያለውን ሰዎች ጋር ያለውን እና ያን ከፈልኩኝ። ከዛም በኋላ በቃ ሳውዲና ከኢትዮጵያ ኤምባሲ ጋር አገናኝቶ ተነጋግሮ ማምጣት ብቻ ነው እና እግዚአብሔር ይስጣቸው ሰዎቼ። ሰውዬ የኔ አሰሬ የሚሰራበት የሆነ ካምፓኒ አለ፣ እዛ ውስጥ እንዲሰራ መስራት ይችላል መምጣት ይችላል ስላለኝ ነው እዛ አምጥቼ ያስገባት። ሁላችሁም በዛ መሰረት ማምጣት ትችላላችሁ ልላችሁ ፈልጌ ነው። እና ስንቱ እውነት በጣም ነው የሚያሳዝኑኝ። ግመል ላይ የሚውሉ ግመል ሲጠብቁ የሚውሉ በጣም ያሳዝኑኛል። እዛ ደረቅ እንጀራ ደረቅ ዳቦ ሲበሉ በቃ ወንድሜን ነው ማስታውሰው እና በጣም ያሳዝናሉ። እና እዚህ ጋር የምታዩት ደግሞ እንዳልኳችሁ ማለት ቀደም ብዬ የጋገርኩት ዳቦ ነበረኝ እና ብዙም አልወደደውም። ይሄንን ነው ዳቦ ስላችሁ የነበረ እና እሱ አምባሻ ነው የሚፈልገው። ላሳያችሁ ፈልጌ ነው እዚህ ጋር ዳቦዬን ያቀረብኩት። እና እኔ እህቱ እንግዲህ ኢትዮጵያ እስከሚሄድ ድረስ በዚህ መልኩ እያበላው ትገኛለሁ። እግዚአብሔር ይመስገን። በሌላ ቪዲዮ እስከነገናኝ ሰላም።